ሰላም እንዴት ናችሁ የዩቲዩብ ቤተሰቦች? በዛሬው ቪዲዮ ስታቲስቲክስ በሁሉም ዲፓርትመንት የሚሰጣችሁን ፈተና አብረን እናያለን። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ ወደ መጀመሪያው ጥያቄ እናልፋለን። ዘ ወርድ ስታቲስቲክስ ኢዝ ድራይቭድ ፍሮም ዘ ላቲኒያን ወርድ ስታቲስቲያ ዊች ሚንስ ስታቲያ ከሚል የላቲን ወርድ እንደመጣ ያወቃል። ምን ማለት ነው? ማቴማቲሻን፣ ስቴትስማን፣ ስታቲሻን ኤንድ ሳይንቲስት ነው። ሶ ዘ አንሰር ሹድ ቢ ስቴትስማን ይላል ማለት ነው። ሁለተኛ ጥያቄ ዘ ሳይንስ ኦፍ ኮሌክቲንግ ኦርጋናይዚንግ ኤንድ አናላይዚንግ ኤንድ ኢንተርፕሬቲንግ ዳታ ኢዝ ኮልድ ኖናስ ምን ይባላል? ኤ ማቴማቲክስ፣ ቢ አካውንቲንግ፣ ሲ ስታቲስቲክስ፣ ዲ ኢኮኖሚክስ። ይሄ ቀላል ነው። ዘ አንሰር ሹድ ቢ ሲ ስታቲስቲክስ ይሆናል ማለት ነው። ሶስተኛ ጥያቄ which one of the following is not state of statistical ኢንቨስቲጌሽን? ስቴጆቹ ይታወቃሉ። አንደኛ ኮሌክሽን ነው፣ ኦርጋናይዜሽን፣ ፕሬዘንቴሽን፣ አናላይሲስ ኤንድ ኢንተርፕሪቴሽን ነው። ሶ ዘ አንሰር ሹድ ቢ ሲ ዳታ ዌስቲንግ የሚል ስቴቶች ጋር የለም ማለት ነው። አራተኛ ጥያቄ which one of the following is limitation of statistics? as all of you now ሞጁላችን ጋርም ተቀምጧል። ስታቲስቲክስ ሊሚቴሽኖችን እናውቃለን። እነማን ናቸው? አንደኛ አፕሮክሲሜት ዋጋ ነው የሚሰጠን ስታቲስቲክስ። ሁለተኛ ኳንቲቴቲቭ አይተሞች ጋር ነው የሚያጠነው። ሶስተኛ ሚስዩዝድ ኢዝሊ ሚስዩዝድ ይደረጋል ማለት ነው። አራተኛ ኢዴልስ ኦንሊ ዊዝ አግሪጌት ዳታ ታይፕስ ነው። ኢንዲቪዥዋል ዳታ ታይፖችን አያጠናም። ሶ ሊሚቴሽን ኦፍ ስታቲስቲክስ እነዚህ ናቸው። ኢዴልስ ዊዝ አግሪጌት ዳታ የስ ኢት ካን ሜጀር ኳሊታቲቭ ዳታ ኢት ኢዝ ኖት ኤግዛክት ላይክ ፒውር ማቴማቲክስ የስ ኢት ሄልፕስ ኢን ፎርካስቲንግ። ሶ ሊሚቴሽን ኦፍ ስታቲስቲክስ ምንድን ነው? ቢ ኢት ኢዝ ኖት ኤግዛክት ላይክ ፒውር ማቴማቲክስ። ሲ ነው። ሲ ሊሚቴሽን ኦፍ ስታቲስቲክስ ኢት ኢዝ ኖት ኤግዛክት ላይክ ፒውር ማቴማቲክስ ምንድነው? አፕሮክሲሜት ነው የምንጠቀመው። ያ ኳሊቴቲቭ ዳታ ካን ሜጀር ሊያደርግ ይችላል፣ ግን የምንጠቀመው አብዛኛው ለኳንቲቴቲቭ ዳታዎች ነው ማለት ነው። ሶ ዘ አንሰር ሹድ ቢ ኢት ኢዝ ኖት ኤግዛክት ላይክ ፒውር ማቴማቲክስ የሚለው ይሆናል ማለት ነው። አምስተኛ which statistics is mainly used for statistics ለምን ይጠቅማል? guessing result no, making wise decision based on data yes, the answer should be b ነው። ሌሎች collecting opinion only collect ብቻ አያደርግም። observing nature not only observe the nature, so the answer should be b, making wise decision። ስድስተኛ ጥያቄ the two main branch of statistics are simple and complex statistics, descriptive and inferential statistics, general and specific statistics, numerical and non-numerical statistics። so ይሄ ግልጽ ነው። the answer should be b, descriptive and inferential statistics። descriptive ያው descriptive the data about ነው። inferential conclusion ይሰጣል based on the sample የሚለው ስታቲስቲክስ ፓርት ነው። ሰባተኛ descriptive statistics mainly involves a making prediction, not hypothesis testing, not organizing and summarize data yes, estimate population parameter። so organizing and summarize data። descriptive በአብዛኛው ኮሌክት ያደርጋል፣ ኦርጋናይዝ ያደርጋል፣ ሰመሪ ነው የሚሰጥ። ሰመራይዜሽን ኦፍ ዳታ ቤዝድ ኦን ሰመራይዜሽን ኦፍ ዳታ ፕሪዲክሽን ሪሌሽንሽፑን የሚያጠና ደግሞ ማን ነው? ኢንፈረንስ ስታቲስቲክስ ይባላል ማለት ነው። ስምንተኛ ጥያቄ ኢንፈረንሻል ስታቲስቲክስ ኢዝ ሜይንሊ ኮንሰርንድ ዊዝ ዲስክራይቢንግ ሮ ዳታ ድሮ ኮንክሉዥን አባውት ፖፑሌሽን ቤዝድ ኦን ደ ሳምፕል ሪከርድ ኦር ኦብዘርቬሽን ፕሬዘንቲንግ ዳታ ኢን ኤ ቴብል። ሶ ዘ አንሰር ሹድ ቢ ቢ ድሮ ኮንክሉዥን አባውት ፖፑሌሽን ቤዝድ ኦን ደ ሳምፕል። ሶ ኢንፈረንሻል ስታቲስቲክስ ምንድን ነው? በዲስክሪፕቲቭ ስታቲስቲክስ የተሰበሰቡትን ዳታ ምን ይሰጣል? ኮንክሉዥን ይሰጣል። እንትን ይሄ ዲስክሪፕቲቭ ስታቲስቲክስ ደግሞ ይሰበስባል፣ ኦርጋናይዝ ያደርጋል፣ ሰመሪ ያደርጋል። ቤዝድ ኦን ዛት ሰመሪ ኮንክሉዥን የሚሰጠን ኢንፈረንሻል ስታቲስቲክስ ይባላል ማለት ነው። እሺ ዘጠነኛ ጥያቄ ዘ ቶታል ኮሌክሽን ኦፍ ኦል ኤለመንት አንደር ስተዲ ኢዝ ኮልድ። ሁሉም ስብስብ፣ ሁሉም ሳምፕል፣ ሁሉም ስብስቡ ምን ይባላል? ፖፑሌሽን ይባላል ማለት ነው። ሲ ኤ ስሞለር ፖርሽን ኦፍ ፖፑሌሽን አንደር ፎር ስተዲ። አሁን ህዝብ አለ። ከህዝብ ውስጥ መርጠን ለማጥናት የሚመች ናች። ከፖፑሌሽን ውስጥ የምንወስዳት ምንድን ትባላለች? ሳምፕል ትባላለች ማለት ነው። 11ኛ ዳታ ኦብቴንድ ባይ ሜዠርመንት ራዘርዛን ካውንቲንግ። ምንድን ነው የምናደርገው? ሜዠር ነው የምናደርገው ራዘርዛን ካውንቲንግ። ከመቆጠር ይልቅ እንለካዋለን። ምንድን ነው? ኮንቲኒየስ ዳታ ነው። ፎር ኤግዛምፕል ዌይት ሌንግዝ ይሆናል ማለት ነው። 12ኛ ጥያቄ which one of the following is secondary data? A data collected through questionnaire, B data observed during experiment, C data taken from published report or books, D
ዳታ ኮሌክትድ ዳይሬክትሊ ባይ ሪሰርቸር ነው። ይሄ ቀላል ነው። ዛንሰር ሹድ ቢ ሲ ዳታ ቴክን ፍሮም ፐብሊሽ ሪፖርት ኦር ቡክስ ይሆናል ማለት ነው። 13ኛ ኢን ሂስቶግራም ባርስ አር ሴፓሬትድ ባይ ጋፕ። ሂስቶግራም ማለት ግራፊካል ሪፕሬዘንቴሽን ዳታዎችን ሪፕሬዘንት የምናደርገው ምንድን ነው? ግራፊካል ሂስቶግራም ማለት ነው። ሂስቶግራም ግራፉን ካስታወሳችሁት ምንም ጋፕ የለውም ማለት ነው። ሶ ዘ አንሰር ሹድ ቢ ሲ ዜር አር ኖ ጋፕስ ቢትዊን ደ ባርስ ሂስቶግራም። ዘ አንሰር ሹድ ቢ ሲ ይሆናል ማለት ነው። ወደ ሾርት አንሰሮች እናልፋለን። አንደኛ ጥያቄ ዘ ፎር ሌቭል ኦፍ ሜዠርመንት አር ኖሚናል፣ ኦሪጂናል፣ ኢንተርቫል ኤንድ አራተኛት ማናት? ትሩ ዜሮ ያላት ማናት? ሬሾ ትባላለች ማለት ነው። ሁለተኛ ዘ ሜን ፐርፐዝ ኦፍ ዩዚንግ ፓይ ቻርት ኢዝ ቱ ሾ ዘ ሪላቲቭ ዳሽ ኦፍ ዲፈረንት ካታጎሪስ። ፓይ ቻርት ጋር ምንድን ነው የምንጠቀመው? ፐርሰንቴጅ ኦፍ ዲፈረንት ካታጎሪስ ነው ፓይ ቻርት ጋር ማለት ነው። ሶስተኛ ዘ ፕሮሰስ ኦፍ ድሮይንግ ሳምፕል ፍሮም ዘ ፖፑሌሽን ኢዝ ኖን አስ ምን ይባላል? ሳምፕሊንግ ማለት ነው።